ትናንትና በዚህ ክረምት በብዙ ሺህ የሚቆጠር ብር እንሰራበታለን ብዬ ያሳያችኋል። አሁን በጣም ብዙ ሰው እየተሯሯጠ እያወረደው ነው። እና አረብ ሀገር ያላችሁም እህቶች ካላችሁ ኢሞ ላይ ዝም ብላችሁ ከማይጠቅማችሁ ወንድ ጋር ላይቭ ላይ እየተዘጋጃችሁ ጊዜያችሁን ከምታሳልፉ እዚህ አፕ ላይ 2 ወር 3 ወር ባልሞላ ጊዜ አዲስ ነው 2 ወር 3 ወር ባልሞላ ጊዜ ውስጥ እዛ ስራ ላይ ከምታገኙት ገንዘብ እጥፍ ታገኙበታላችሁ። እመኑን ጀምሩት፣ ታመሰግኑኛላችሁ። የጀመራችሁት ልጆች ካላችሁ ትናንትና አፑን ያወረዳችሁ ልጆች ካላችሁ ስራ የሚጀምረው አፑ ሰኞ ነው። ስለዚህ እስከ ሰኞ ድረስ ሰው ኢንቫይት እያደረጋችሁ ጠብቁ። ኢንቫይት ያደረጋችኋቸውን ልጆች አፑን አውርደው እስከ ሰኞ ጠብቁ። ከሰኞ ጀምሮ አሪፍ ገንዘብ እንሰራለን። አፑን ያላወረዳችሁ ካላችሁ የዚህ ቪዲዮ ከታች ሞር የሚለውን ነክታችሁት አፑን ለማውረድ የሚል ሊንክ አለ። እሱን ነክታችሁ አፑን በቀላሉ ማውረድ ትችላላችሁ። ተጨማሪ ደግሞ የቴሌግራም ግሩፕ አዘጋጅተናል። እሱንም እዛው ሞር የሚለውን ከነካችሁ በኋላ የቴሌግራም ግሩፕ ለመቀላቀል የሚለውን ነክታችሁ አፑን ማውረድ ትችላላችሁ። ከዛ አፑን እንዳወረዳችሁ የመጀመሪያ ስራችሁ ምንድነው? እዚህ ሰርች ባሯ ላይ 13197 ሚሊዮን ሰርች በማድረግ እኔን እዛ ላይ ታገኙኛላችሁ ማለት ነው። ኤጀንት ጆከር ያው ፕሮፋይላችን እንደዚህ ነው። ይህን ፕሮፋይል ሁላችሁም ስክሪንሾት እያደረጋችሁ ይህን ፕሮፋይል ትለብሳላችሁ። የኛ ፋሚሊ ሆናችሁ ይህን ፕሮፋይል በማድረግ የኛ ፋሚሊ መሆናችሁ ታውቃል። እዛ ላይ የተደራጀ ግሩፕ እያዘጋጀን ስለሆነ እዛ ስገቡ ምንም የሚቸግራችሁ ነገር የለም። የመጀመሪያ ስራችሁ እኔን እዚህ ላይ አግኝታችሁ ፎሎ ታደርጉኛላችሁ። ፎሎ ካደረጋችሁም በኋላ በቴክስት አውርደናል ብላችሁ ንገሩ። ከዛ እዛ ላይ በደንብ እንሰራለን እና ፊቸሪው ከሌሎች አፖች ጋር ከሃላፕ ጋር ተመሳሳይ ነው። ያው እንደምታዩት ሆም፣ ሜሴጅ እና ሚሚሎ አሉ። ሚሚሎ ላይ የአፑ ብዙ ፊቸር ያለው ሚሚሎ ነው። ኤጀንት ከሆናችሁ በኋላ ያው እዚህ ጋር ኤጀንሲ ውስጥ ትገባላችሁ። ሰው ኢንቫይት ማድረግ የምፈልጉ ከሆነ እዚህ ኤጀንሲ ውስጥ ከገባችሁ በኋላ ይሄው እዚህ ጋር እንደምታዩት ኮሚሽን ሬቱ ከ8% ነው የሚጀምረው። ሌላ ፕላትፎርም ላይ ግን ከ4% ነው የሚጀምረው። ስለዚህ ኮሚሽን ሬቱ 8% ነው። አንድ ባስገባችሁት ሆስት 8% ኮሚሽን ታገኛላችሁ ማለት ነው። አንዴ በ100,000 ኤክስቼንጅ እስከ 8,000 ፖይንት ታገኛላችሁ። እዚህ ጋር ደግሞ ያው ሰው ኢንቫይት ለማድረግ እዚች ጋር ኢንቫይት ሆስት የሚለውን ተነኩታላችሁ። ኢንቫይት ሆስት የሚለውን ከነካችሁ በኋላ በሁለት አይነት መንገድ ኢንቫይት ታደርጋላችሁ። አንደኛ ኢንፑት ዩዘር አይዲ እና ኮፒ ኢንቫይት ሊንክ ብሎ ኮፒ የሚል አለ። ይህ ሊንክ ኮፒ አድርጋችሁ ቴሌግራም ላይ ዋትስአፕ ላይ እንዲገባ ለምፈልጉ ጓደኛችሁ ስልኩለት እሱ በዛ ሊንክ ነክቶ ሲገባ የእናንተ ሆስት ይሆናል ማለት ነው። እዚህ ጋር ደግሞ የምታስገቡት አዲስ የገባ ልጅ ካለ እናንተ ሳታዩት አዲስ የገባ ልጅ ካለ እዚህ ጋር ሰርች ማድረጊያው ላይ እዚህ ሰርች ባሯ ላይ ሰርች አድርጋችሁ የልጁን አይዲ ኮፒ የኢንቫይት የምታደርጉትን ያያችሁትን አይዲ ኤጀንት የሌለው ከሆነ እዚህ ጋር ገብታችሁ አይዲውን ሰርች በማድረግ ቼክ አድርጋችሁ ኢንቫይት ማድረግ ትችላላችሁ። በዚህ መንገድ እንትን ትላላችሁ። ከዛ እናንተ ጋር የገቡት ሆስቶች እዚህ ጋር ነው የምታያቸው ሆስት። ከዛ እዚህ ጋር ደግሞ ኤጀንት ያደረጋቻቸው እዚህ ጋር ደግሞ አጠቃላይ በእናንተ የተመዘገቡ ልጆች ማለት ነው። ስለ አፑ አወራረድ ምናምን ያልገባችሁ ልጆች ካላችሁ ደግሞ የትናንትና ቪዲዮ ይሄን ከላይ ያለውን ቪዲዮ የትናንትናውን ቪዲዮ እዩት። እዛ ላይ ስለ አከፋፈቱ እንዴት የፍታ ሻራ እንደምትሰጡ እዛ ላይ በደንብ ግልጽ ሆኖ ተቀምጧል። የራሳችሁን ቤት ለመክፈት ስትፈልጉ እዚች ጋር ሆም ሚለውን ከነካችሁ በኋላ እዚች ጋር የፕላስ ምልክት አለች። እሷን ነክታችሁ የራሳችሁ ሩም ትከፍታላችሁ። እዚህ አንድ ቁጥር ላይ ነው የምትቀመጡት። ከገባችሁ በኋላ የአፑን እንትን ለማስተካከል ከፈለጋችሁ የሩማችሁን እዚች ጋር አራት ማዕዘን አለች። እሷን ትነኩታላችሁ። ከዛ ይኸው እዚህ ጋር ማይክ ኦፍ ለማድረግ ከፈለጋችሁ ለእንትን ሩማችሁን ሼር ለማድረግ የማይክ እዚህ ሩም ውስጥ ያሉትን ማይክ ለመዝጋት ሩማችሁን ለማስተካከል ከፈለጋችሁ እዚህ ጋር ገብታችሁ ሩማችሁን ማስተካከል ትችላላችሁ። እዚህ ጋር ደግሞ እናንተ ቤት አድሚን ለምትሰጡት ሰው ለጓደኛችሁ መስጠት ትችላላችሁ። እዚህ ጋር ደግሞ ፓስዋርድ ማስቀመጥ ትችላላችሁ። እናንተ ጋር ሰው ሊገባ ሲል
በፓስዋርድ እንዲገባ ማድረግ ትችላላችሁ። እና በዚህ ክረምት ወጥረን ነው የምንሰራው። የኛም ፋሚሊ ስለተቀላቀላችሁ እናመሰግናለን። መስራት የሚፈልጉ ልጆች እንዳልኳችሁ ነው፣ በዚህ ክረምት አሪፍ ብር የምንሰራበት ፕላትፎርም ነው። እስከዛው ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችን አግዙት። ተከታታይ አዲስ ነገር ካለም አሳውቃችኋለሁ። ተከታታይ ስለ ቴሎ ሀብ እሰራላችኋለሁ። ይመቻችሁ።